ሃይ ኤቭሪዋን ከ20 ቀን በኋላ የማራቶን ውድድር ከ13 ዓመት በኋላ አደርጋለሁ። ይህን ውድድር እጨርሳለሁ ወይስ አልጨርስም? አቋሜን ለመገምገም ይሆነኛል። ለዚህ ውድድር 8 ሳምንት ብቻ ነው ለዝግጅት ጊዜ የሰጠሁት። በቂ ዝግጅት አይደለም ለማራቶን፣ ድፍረት ነው። ማራቶንን ማክበር ያስፈልጋል። ርቀቱ 42 ኪሎ ሜትር ነው፣ ቀላል አይደለም። 42 ኪሎ ሜትር ማለት ለምሳሌ ከአዲስ አበባ ቢሾፍቱ ማለት ነው። 42 ኪሎ ሜትር ነው። ያን የሚያህል ርቀት መሮጥ ማለት ነው ማራቶን ማለት። እናም ለዚህ ውድድር በዚህ በአጭር ጊዜ እየተዘጋጀው ነው። ራሴን ለመገምገም ራሴን ለማየት ወስኛለሁ። እናየዋለን እስቲ።